ሰላም ውድ የቻናሌ ቤተሰቦች እንደምን አላችሁ? ቻናሉ ውብ አበቦች ነው። ውብ አበቦች ደግሞ ሁል ጊዜም ጤንነት ዙሪያ ላይ ትኩረት አድርጎ ይሰራል። እርግዝና ላይ፣ ህፃናት አስተዳደግና ጤናችን ላይ ትኩረት አድርጎ የሚሰራ ቻናል ነው። ይህን ቻናል ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ የዚህ ቻናል ቤተሰብ ይሁኑ። ዛሬም ትኩረት የምናደርገው ሁሌም እንደተለመደው ለእናንተ የሚጠቅም ነገር ነው ይዤ የምመጣው። ዛሬም ትኩረት የምናደርገው የልብ ድካም፣ ድንገተኛ የልብ ድካም ምን ማለት ነው የሚለውን ትኩረት እናደርጋለን። ባለፈው ይሄንን ሀሳብ ማስታወቂያ ሰርቼ ነበር የ1 ደቂቃ። ዛሬ ሙሉ ሀሳቡን እንመለከታለን ማለት ነው። እስከ ፕሮግራም የመጨረሻ ድረስ አብራችሁን ቆዩ። ያው ዛሬ ትኩረት የምናደርገው ድንገተኛ የልብ ህመም ምልክቶች ላይ ነው። አንደኛ ድንገተኛ የልብ ህመም ምልክቶች አንደኛ ደረጃ ላይ ያለው የደረት መጨምደድ ነው። ደረት ላይ የመጨምደድ ስሜት እጅግ የተለመደ የልብ ህመም ምልክት ነው። ከልብ ህመም ጋር ያልተያያዘ የደረት መጨምደድ በሌሎች ምክንያቶችም ሊከሰት ይችላል፣ ግን በአብዛኛው የልብ ህመም መገለጫ ነው ማለት ነው። ስለዚህ ደረትን በመጫን የመሸምቀቅ ወይም የመጨምደድ ስሜት ሲሰማ ወደ ህክምና በመሄድ ሐኪምን ማማከር ተገቢ ነው ማለት ነው። ሁለተኛው የልብ ምት መጨመር ወይም የተዛባ የልብ ምት ነው። የልብ ምት መጨመር ከማዞር እንዲሁም ደግሞ የድካም ስሜት ከመሰማት እና ትንፋሽ ከማጠር ጋር ተያይዞ ከመጣ ድንገተኛ የልብ ህመም ምልክት ሊሆን ስለሚችል አሁንም ወደ ህክምና መሄድ ተገቢ ነው ማለት ነው። በሶስተኛ ደረጃ ጭንቀት ነው። ይህ ትኩረት ሊሰጠው የሚገባው የልብ ህመም ምልክት ነው። ምክንያቱም ድንገተኛ የልብ ህመም ከመከሰቱ በፊት ፍርሃት የማለት ስሜት ሊኖር ስለሚችል ማለት ነው። አራተኛው ምልክት ሳል ነው። የማያቆም ሳል ካለና በሚስሉበት ጊዜ ደግሞ ደም የተቀላቀለበት አክታ ተከትሎ የሚመጣ ከሆነ አሁንም ምርመራ ማድረግ በጣም አስፈላጊ ነው። አምስተኛው ደግሞ ማዞር ነው። ድንገተኛ የልብ ህመም የማዞር ስሜት አለው። ከዛ ሲያልፍ ደግሞ ራስን እስከ መሳት ሊያደርስ ይችላል ማለት ነው። ስድስተኛው ድካም፣ ከሌላው ጊዜ በተለየ መልኩ የድካም ስሜት መሰማት በቀጣይ ቀናት ውስጥ ድንገተኛ የልብ ህመም ለመከሰት ምልክት ሊሆን ስለሚችል አሁንም ሐኪም ማማከሩ በጣም አስፈላጊ ነው ማለት ነው። ሌላኛው ሰባተኛው ነጥብ ደግሞ ማቅለሽለሽ ወይም የምግብ ፍላጎት መቀነስ ነው። ማቅለሽለሽና የምግብ ፍላጎት መቀነስ አልፎ አልፎ የድንገተኛ የልብ ህመም መከሰት ምልክት ሊሆን ይችላል። በሌሎች የሰውነት ክፍሎች ላይ የሚከሰት ህመምም ድንገተኛ ልብ ህመም ከመከሰቱ አስቀድሞ የህመም ስሜት የሚጀምረው ከደረት ከዛ ወደ ትከሻ፣ ወደ ክንድ፣ ጀርባ፣ አንገት እያለ ከፍ እያለ ይሄዳል ማለት ነው። ጨጓራ አካባቢም የማቃጠል ስሜት ሊከሰት ይችላል። ስምንተኛው ትንፋሽ ማጠር ነው። በቀላል እንቅስቃሴ ከፍተኛ የሆነ ትንፋሽ ማጠር የሚከሰት ከሆነ ከሳምባ ህመም በተጨማሪ የልብ ህመም ምልክት ሊሆን ስለሚችል ችላ ሊባል አይገባም ማለት ነው። 10ኛው ማላብ ነው። በተቀመጡበት በላብ መስመጥ የድንገተኛ የልብ ህመም ምልክት ሊሆን ስለሚችል ይሄም ትኩረት ሊሰጠው ይገባል ማለት ነው። የሰውነት እብጠት፣ የልብ ስራ በሚስተጓጎልበት ጊዜ በሰውነታችን ውስጥ ፈሳሽ እንዲከማች ያደርጋል። ይሄ የሰውነታችን የተለያዩ ክፍሎች እንዲያብጥ ሊያደርግ ይችላል። ለምሳሌ እግር፣ ቁርጭምጭሚት እና ሆድ አካባቢ ፈጣን የሆነ ሰውነት ክብደት መጨመርም እንዲታይ ሊያደርግ ይችላል። የመጨረሻው ደግሞ የልብ ምት መጨመር ወይም የተዛባ የልብ ምት ነው። የልብ ምት መጨመር ከማዞር፣ የድካም ስሜት ከመሰማትና ትንፋሽ ከማጠር ጋር ተያይዞ ከመጣ ድንገተኛ የልብ ህመም ምልክት ሊሆን ስለሚችል ወደ ሐኪም መሄዱ የተገባ ነው ማለት ነው። ውድ የቻናሌ ቤተሰቦች ዛሬ ትኩረት ያደረግነው ድንገተኛ የልብ ህመም ምልክቶች ላይ ነው። ስለዚህ እነዚህ ምልክቶች አንድ ላይ የምናያቸው ከሆነ ቶሎ ወደ ህክምና በመሄድ ምርመራ ማድረጉ በጣም አስፈላጊ ነው ማለት ነው። ውድ የቻናሌ ቤተሰቦች ለእናንተ ይጠቅማል ያልኩትን በተለይ ጤና ላይ ትኩረት ያደረገ ጉዳዮችን ወደ እናንተ ይዤ በመምጣት ነው ያው የምታውቁኝ። ቀጣይም ቢሆን እንዲሁ ለእናንተ ይጠቅማል ያልኩትን ነገር ይዤ እመጣለሁኝ። እናንተም የተለያዩ ጥያቄዎች ካላችሁ ኮሜንት ላይ ማስቀመጥ ትችላላችሁ። እንዲሁም ደግሞ እንድሰራላችሁ የምትፈልጉት ሀሳብ ካለም ኮሜንት ላይ አስቀምጡልኝ።
በቀጣይ ደግሞ እንዲሁ ለእናንተ ይሆናል ያልኩትን ነገር ይዤ እመጣለሁኝ። እስከዛው ጊዜ ድረስ ግን በያላችሁበት ሰላም ሁኑልኝ። ባይ ባይ።